አባት ማለት በቃ እንዳንተ ነው። ልጁን የሚንከባከብ ለልጁ የሚያስፈልገውን ነገር የሚያደርግ ጭቅጭቅ ሳይሆን በቃ ማለት የሆነ መልካም ነገር የሚያደርግ ነው አባት ማለት ነው። አባቱ በመሆን በጣም ነው የኮራ ነው። በጣም እንግዲህ ዝንቦቹ ተንጫጩ ምን ታመጣላችሁ እና ማለት ነው። ዛሬ የሩታ ከልጇ ጋር ከዳኒ ጋር ስትሆን ሳቋ ራሱ በጣም እኮ ነው የሚለየው። የምሬ ነው። ዳኒ ስታገኝ ፈገግታዋ ራሱ የሌለ ነው ማለት ነው። በጣም ነው ደስ የሚላት ምናምን፣ በጣም ትስቃለች ምናምን እና ልጁ ራሱ ደስተኛ ነው ማለት ነው። እና ዳኒ በጣም ጎበዝ ነክ፣ ያው አስደስታታል እህታችንን አማቻችን። እናመሰግናለን በሩታ ያው ደስታ ማለት ነው። እና የዛሬው እንግዲህ ምንም ነገር የለውም ያው ደስ ይላሉ። እናጣምራቸው በቃ ያው እኛ ማጣመር ስራችን ነው አይደል? እናጣምራቸው ቢጣመሩ ይሻላል። እና ደግሞ ዳኒ ተነክቶባል። ያኔ ልጁ ያንተ አይደለም እናውቃለን፣ ግን ደግሞ ሂዱበት፣ እኛ ይመቸናል። ሩታም ዳኒም ሂዱበት። በጣም ደስ የምትሉት ታምራላችሁ። ካፕል ብትሆኑ በተለይ ደግሞ ታምሩ ነበረ። ምን ያደርጋል ያንን ደነዝ ከዛ ደነዝ ጋር አጣበቃት ማለት ነው። እና ሁለቱ አንድ ላይ ቢሆን ደስ አይላቸው? የልጁ አባት ራሱ አንተ ብትሆን በጣም ደስ ይለን ነበረ። ግን ምን ያረጋል ካሜራማኑ ራሱ ማን እንደሆነ ማን ያውቃል ውዶቼ? እኛ አናቅ። እና ልጁ ግን በጣም ያምራል። ማሻላ አድጓል። ፈጣሪ ከዚህ በላይ ትልቅ ያደርግልሽ። ማሻላ ነው የምር። የዘንድሮ ልጆች በቃ እንደ ምንድነው መዳበሪያ ይዘራባቸዋል፣ መዳበሪያ ይደረግባቸዋል፣ እንዲህ ወዲያው ነው የሚያድጉት። የምር ማሻላ። ሩታ እያላ ይጠብቅልሽ፣ እድግ ይበልልሽ። አያምርም ደግሞ ልብሱ ኮፍያው ምናምን እንዴት አባቱ እንደምን ምርጫ ላይ በጣም ጀግና ነግዳኒ ማለት ነው። እና ታምራላችሁ። በቃ ደስ ነው የምትሉት። ሩታዬ አንተን ስታቀኝ በጣም ነው ደስተኛ የምትሆነው። አንተም እሷን ለማስደሰት የምትሄድበት መንገድ በጣም ደስ ይላል። ያው ኤርሜላን በነገራችን ላይ አንተም ሩታና አብርሽ አንድ ላይ እንዲሆኑ ከፈለግ ኤርሜላን ከአብርሽ ብታርቅላት አሪፍ ነው ማለት ያው ኤርሜላን ጉድ ብታወጣ በጣም አሪፍ ነው ማለት ነው። ለሩታም አሪፍ ይሆናል ብዬ አስባለሁ። አብርሽም እውነቱን ቢያቅ አሪፍ ነው ብዬ ነው ማስበው ማለት ነው። ሩታዬ በቃ አልተቻልሽም። የምር አንዳንድ የወለዱ ሴቶች እኮ እንደዚህ ዝንጥንጥንጥ አይሉም። የምሬን ነው። እና ዝንጥ ምናምን ፍክትክትክት ሰሞኑማ አልተቻልሽም። የምር አልተቻልሽም። ደግሞ ማሻላ አምሮብሻል። ይሁን የወለደች ሴት ምናምን ትመስላለች። አትመስልም እኮ የምር ብዙ ሴቶች አይ ግን በቃ ሽንቅጥቅጥቅጥ። አዎ ይመችሽ። የምር በቃ እንደዚህ ነው መዘነጥ። ምን ማለት ነው? መዝረክረክ ነው። እና ሴቶችም ያው ከሩታ የተማሩ አንዳንድ ዝንቦች ማለት ነው። ይውላችሁ አግብታችሁ ወልዳችሁ ባላችሁ ጥሏችሁ ሲሄድ ራሱ እንደዚህ ዝንጥ ነው ማለት ያለባችሁ። መቆሸሽ የለባችሁ። ዝንጥንጥ ፍክትክት ማለት ነው ያለባችሁ። የምር ራሳችሁን ስትጥሉ ማለት ነው እሱ ራሱ የባሰ እንትን ይልበታል። እና ሩታዬ በጣም ነው ያማረብሽ፣ አምሮብሻል። ዳኒሻችንም እንግዲህ ይመችክ። ያው ጭር ሲል አትወዱም እናንተ፣ ሰው ማንጫጫት ነው። እና ደግሞ ያው የጀመሩት ነገር አለ። የጀመሩትም ነገር ዳኒ ሊያነሳው ነበር፣ ሩታ ማንሳት አልፈለገችም። ምን ይመስላችኋል? ጻፉልኝ ኮሜንት ላይ። ያው ዛሬ ብዙ የሚወራ ነገር የለውም፣ ብቻ ያው የሚሰደብም የለም። ያው አበጋዝ ሲኖር ነው ብጥብጥ የሚያነሳው ማለት ነው። እና ዳኒና ሩታ ግን ማሽ ታደርጋላችሁ። በጣም ነው የምታምሩት። የምር ይመቻችሁ። እውነት ሂዱበት። ቀጥፍ ወይ ልጁ ቆሞ ምናምን፣ ኧረ ተው እንዳይሰበር ልጅ። ተጫወቱበት እኮ የምር። ወይኔ ፈረደብክ። ይኸው የዩቱበር ልጅ መሆን እኮ ይሄ ነው መከራው። በቃ የሚዲያ ሰው ልጅ መሆን እንደዚህ ነው የሚያሰቃና። አያያዝክ ራሱ በጣም ነው የሚያምረው። ልምድ ያለክ ይመስላል አለክ መሰለኝ። እና ልምድ ያለክ ይመስላል። አያያዝ በጣም ነው የሚያምረው። በጣም ታምራላችሁ። ሩታ ልውሌ ዳኒ፣ ልውል አብርሽ፣ ልውል ዳኒ እና የክርስትና አባቱ ነው በነገራችን፣ ወይም የአይን አባቱ ነው። እና በጣም ደስ የሚለው ፈጣሪ ይጠብቅልሽ፣ ከሰው አይን፣ ከምቀኛ ከሸረኛ ይጠብቅልሽ። እና በጣም ደስ ትላላችሁ፣ ደስ ትላላችሁ። ዳኒ ለልጅ ያለ ለእሷ ልጅ ብቻ አይደለም አለ፣ ለእኔም ልጅ ነው እያለ ነው። ለእኔም ልጅ ግን የምር ዳኒ ልጅክ ነው፣ እውነተኛ ልጅክ ነው። ተው ግን ውሸት ምንም አይሰራም። ተው ምንም አይሰራም ውሸት፣ የምሬን ነው። እና ኤርሜላ ያው ከሩታ መገናኘት አቁማለች። አሁን በቅርቡ ትገናኛለች ማለት ነው። እውነቱ እየወጣባት ስለሆነ መገናኘቱ አይቀርም። እና ኤርሜላ ወጣ። እኔ ግን አብርሽና ሩታ አንድ ላይ ቢሆኑ ምናምን በጣም ደስ ይለኛል። የምሬን ነው የምላችሁ። በጣም ነው ደስ የሚለኝ።
አንድ ላይ ቢሆኑ ማለት ነው። አንድ ላይ ሆኖ ከልጃቸው እንደዚህ እየሆኑ ቢመጡ ከዳኒ ጋር ሳይሆን ከእንትና ከአብርሽ ጋር እንደዚህ እየሆኑ ቢመጡ በጣም ደስ ይለኛል። የምሬን ነው። እና አሁን ግን ድራማው እያለቀ ይመስለኛል። ደግሞ ከነ ዳኒ አዲስ ድራማ ይጀምራሉ። ልጁ የኔ ነው ልጁ ያንተ ነው በሚለው ደግሞ ኃይለኛ ብጥብጥ ይጀምራሉ ይመስለኛል። እና የሆነ በቃ ደስተኛ ሆናችሁ አብራችሁ እያሳለፋችሁ እየሳቃችሁ እየተጫወታችሁ ምናምን ብትመጡ ከሩታና ከአብርሽ እንደ በፊታችሁ በቃ ሆናችሁ ብትመጡ ደስ ይለናል። አንዳንድ ጊዜ እንደው ሰላም ሆናችሁ እንኳን ቪዲዮ ብትለቁልን፣ ሁል ጊዜ ጭቅጭቅ ከምትለቁልን ማለት ነው። እና የዛሬው ቪዲዮውን ከአብርሽ ጋር ቢሆን በጣም ደስ ይላል። ከዳኒ ጋር ስለሆነ ብዙ እንትን አልሰጠኝም እኔ ያው ብዙ ጊዜ ሁለቱን ስለሆነ እንትን ምን ጓጓው በሁለቱ ስለሆነ ማለት ነው። እና ልጁን እንደዚህ እያጫወተ ስጦታ ገዝቶ ሲሰጥ ምናምን አብርሽን ብናየው ደስ ይል ነበረ ማለት ነው። እና ግን ያው ምን ይደረጋል፣ ምንም ማድረግ አይቻልም። ምንም ማድረግ አይቻልም የሚባለው ምንም ማድረግ አይቻልም። እና ይመቻችሁ ብቻ እናንተ። እኔ ሩታዬ ስቀሽ እንደዚህ ደስተኛ ሆነሽ እንድትመጪ ነው የምፈልገው። ሁሌም ደስተኛ ሁኚ፣ ይመችሽ። አንቺ ከተመቸሽ ደግሞ ሁሉም ነገር ቀሪ ነው ማለት ነው። አንቺ ከተስማማሽ፣ አንቺ ካልፈለግሽ እና ያው ከሀገር ደግሞ ወጥቻለሁ ብለሻል። የቆየ ቪዲዮ ይመስለኛል ይህ ቪዲዮ። ከሀገር መውጣት የለብሽም ዳኒን ጥለሽማ ከሀገር መውጣት የለብሽም። አብርሽን ተይው እሺ፣ ዳኒን ግን መተው የለብሽም። የምሬን ዳኒን የመሰለ ጠንበለል እና ያስቀርሻል ብዬ ተስፋ አደርጋለሁ። ወይ ዳኒ ያስቀርሻል ወይ አበጋዝ ያስቀርሻል። ተስፋ እናደርጋለን። እንግዲህ ውድ የኔ ውድ እምርምር ብሎብሻል። ሁሌ ዝንጥንጥ የምር ግን አረ ሁሌ እንደዘነጠች በፊትም እንደዘነጠች አሁንም ልጅ ወልዳ እንኳን ትዳ ውስጥ ሆና እንደዘነጠች የምሬ ነው። በቃ እውነት ሴቶች አንዳንድ ጊዜ ከሩታ እየተማሩ ብዙ ነገርን ማለት ነው። እዚህ ጋር አንዳንዴ የሆነ መጥፎ የሚመስሉ ነገሮች ጥንካሬ ብዙ ነገር እያሳያችን ነው። ገባችሁ? ስራም ቢሆን ማለት ነው። እና ብዙ ነገር የምንማረው ነገር አለ በሷ ላይ ማለት ነው። እና ተማሩ እያያችሁ ማለት ነው። አትዝረክረኩ፣ ባላችሁ ጋር አታልቅሱ ምናምን፣ ጠንካራ ሆናችሁ መገኘት ነው ያለባችሁ። ብዙ የሚያስተምር ነገር አለ። ያው አንዳንዶቻችን እንማራለን። መማር የፈለግነውን ያው መጣል ያለብንን ደግሞ ጥለን ማለፍ ነው ማለት ነው። የሚጠቅመንን አንስተን መጣል ያለብንን ደግሞ ጥለን ማለፍ ነው። እና ብዙ ጊዜ የሚያስተምር ነገር አለው፣ ግን ደግሞ የሚያስጠላም ነገር አለው። እና የሚያስተምረውን ተማሩበት፣ የሚያስተምረውን ደግሞ ጥላችሁ ትለፉ ማለት ነው። እና በጣም ደስ ብሎኛል እንደዚህ ስላየሁሽ ሩታዬ፣ ፍክትክት ብለሽ ከዳኒ ጋር እንደዚህ ሆናችሁ ስላየዋችሁ በጣም ነው ደስ ያለኝ ማለት ነው። በጣም ይመቻችሁ። በቃ ሂዱበት፣ እኔ ሂዱበት ነው የምለው። የምር ሂዱበት። እንግዲህ መሄድ አለኝ ልቤ ደግሞ እየተጓዘ ባህር ማዶ በራሴን የፈለሰምኩት በነገራችን ላይ። እና ዳኒና ሩታ ልብ ለልብ የተገናኙ ሰዎች ናቸው። ብቻ ይመቻችሁ እናንተ። ሰርጋችሁን እንጠብቃለን። በቃ የሉል አባትና የሉል እናት